የመጨረሻ ዘመን ፍቅር ቀዝቅዞ መታመን ጠፍቶ ሰው ተንኮል ሲያስብ አንገቱን ደፍቶ በቤተሰብ ውስጥ እንዲሁም በሀገር መካከል ሁሉም እርስ በእርስ ለማጠፋፋት ጦር አውጆ ሁሉም ለመሙላት የራሱን ኮሮጆ መንግስት ላይ ተነስቶ እንዲሁም ህዝብ ላይ ጦርና የጦር ወሬ ዓለም እንቅልፍ ከልክሎ እውቀት በዝቶ ፍቅር ቀዝቅዞ ጸረ ክርስቶስ ተነስቶ ምድር ሁሉ በክፋት ተሞልቶ ሌላ አገር ለመግዛት ድንበር አቋርጦ ልጁ የአባቱን አንገት ቆርጦ ክፋተችን ምድር ሞልቶ የሰው እምነት ተሸርሽሮ ልጅ ለእናት ክብር የማይሰጥበት በክፋት ተቆጣጥሮ ያለ አውሬ ምልክት ሲቀር መግዛትና መሸጥ ከዚህ የተነሳ የሰው ልብ ሲናወጥ አራቱ አራዊት ከባህር ሲወጡ ቅዱሳን ለመዋጋት የእግዚአብሔር ሕግ ለመለወጥ ይሄ ሁሉ ያሳየናል የክርስቶስ ዳግም መምጣት። ለቅዱሳን ሊፈርድለት ጠላቶችን ቆራርጦ ልጥሎ ወደ እሳት ሃይ ኢየሱስ ክርስቶስ አትመጣም ወይ? ህዝብ ተሰቃይቶ ወጥቶ መግባት ቀርቶ እውነት እንዳይታይ ተደርጎ ያንተ ክብር ከቤተክርስቲያን ጠፍቶ ሐሰተኛ ክርስቶስ ተነስተዋል። ይችን ዓለም ለራሱ ፍላጎት ለህዝብ ጉስቁልና አድርገዋል። እባክህ ተነስ ጌታ፣ አምጣላችሁ ለህዝብ እፎይታ። የቅዱሳን ደም አውሬ እንዳይጠጣ የህዝብ ደም የጠጣ አውሬ ተይዞ ይቀጣ። የህዝብን ደም የጠጣ አውሬ ተይዞ ይቀጣ። ክርስቶስ ይመጣል፣ እያንዳንዱ እንደ ስራው ይቀጣል። በርቱ እናንተ የእግዚአብሔር ልጆች፣ አትናወጡ። ከምድር ጋራ ጸንታችሁ ቆሙ። ይመጣል ክርስቶስ አበመላ። ጸንታችሁ ቆሙ። ይመጣል ክርስቶስ አበመላ። የአውሬ ምልክት ያልተቀበሉ አይመደቡም ከሚጠቁ በእሳት ማዕበሉ። የተቀበሉት ግን ተፈርዶበታል፣ የዘላለም ሞት ይወስዳሉ የሞት ጽዋ። የለም እረፍት ከመጮህ ውጪ እነሱ ጋር። አዲሲቱ ኢየሩሳሌም የደስታ ከተማ፣ የለም ሐዘን ሞትና ማጣት በዛ ከተማ። የቅዱሳን ከተማ የተስፋይቱ ምድር፣ ሁሉም ይኖራል በክብር። የጽናት አክሊል ይሰጣችኋል መከራ ተጋፈጡ ቅዱሳን።